ሰላም ውድ ሀገሬ ልጆች እንዴት አላችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን በጣም ሰላም ነው። ዛሬ እስኪ ዶሮ በፍሩን ዶሮ በአትክልት አብረን እንስራ። በድጋሚ ወደ እናንተ መጥቻለሁ ማለት ነው። እንዴት ናችሁ? ቪዲዮ ከለቀኩ ትንሽ ዘጌት ብያለሁ፣ ሰንበት ብያለሁ ማለት ነው። ዛሬ በድጋሚ መጥቻለሁ። እስኪ አትክልት እንግዲህ ለጤናም ተስማሚ የሆነ ምግብ ነው። በጣም ተወዳጅ እኔ አዘውትሬ የምሰራው ምግብ ነው ማለት ነው። እዚህ ጋር ዶሮ በደንብ አጥቤ አዘጋጅቻለሁ ማለት ነው። ለ8 ነው የቆራረጥኩት አንዷን ዶሮ ማለት ነው። እዚህ ጋር 5 ራስ ድንች አለኝ። እዚህ ጋር 5 ራስ ኮሳ አለኝ ማለት ነው። እዚህ ጋር ካሮት ጅዘር ማለት ነው 6 ሀባ አለኝ። 6 ሀባ ቃሪያ፣ የሚያቃጥል ቃሪያ 4 ቃሪያ አዘጋጅቻለሁ። 2 ራስ ሽንኩርት ነው ያዘጋጀሁት ማለት ነው። በዚህ መልኩ አሁን ይሄንን ሙስጣጤል በመከታተፍ ትንሽ ከፍ ከፍ እያደረገ በጣም ሳናደቅ እንከፍና በስኒ እንጨምረዋለን ማለት ነው። እዚህ ጋር ይሄ ያለኝ ማስተርድ፣ እዚህ ጋር ሰልሳ አለኝ። እዚህ ጋር ባህራቶች ናቸው ያለኝ ማለት ነው። ፍልፍል ሀር የሚያቃጥል በርበሬ ማለት ነው። በርበሬ ያለኝ። እዚህ ፍሬሽ ዛተር አለኝ ይሄ ማለት ነው። እዚህ ጋር ሮዝሜሪ አለኝ። እዚህ ጋር ብላክ ፔፐር ፍልፍል አስዋት ማለት ነው። እዚህ ጋር ጨው አለኝ ሜልህ። እዚህ ጋር ዘይት ዘይቱን አለኝ። እዚህ ጋር ሰማግ አለኝ ማለት ነው። በዚህ መልኩ የሚያስፈልጉኝን አጃቶች አዘጋጅቻለሁ። አሁን ወደ ስራችን እንገባለን ማለት ነው። በቀላሉ በኦቭን በፍሩን አትክልታችንን ከዶሮ ጋር ማለት ነው እናዘጋጃለን። በጣም አሪፍ የሆነ ምሳ በዚህ መልኩ ማዘጋጀት እንችላለን። ዳይ ወደ ስራችን እንግባ። አሁን ስራችን የሚሆነው አትክልታችንን መከታተፍ ይሆናል ማለት ነው። ልከታትፋቸውና በድጋሚ ወደ እናንተ እመጣለሁ። ይኸውላችሁ ውዶች እንደዚህ በመክተፍ አዘጋጅቻቸዋለሁ ማለት ነው። ሽንኩርት ምደወር እንደዚህ አዘጋጅቻለሁ። እዚህ ጋር ኮሳችን በዚህ መልኩ ቆራርጬዋለሁ። እዚህ ጋር ካሮታችን፣ እዚህ ጋር ድንች ማለት ነው። አሁን እዚህ ጋር ስኒ አዘጋጅቻለሁ። ወደ ስኒው በመጨመር አሁን ድንች ከፍ ያለ ሁሉንም ወደዚህ እንቀላቅላቸዋለን። ሽንኩርታችን አለ። እዚህ ጋር ኮሳ፣ ይሄንን እናቀላቅለዋለን ማለት ነው። ከላይ በኋራት እንጨምራለን። አሁን አትክልታችን እንደዚህ ጨምረናል። አሁን ምን እንጨምራለን? በኋራት እንጨምራለን ማለት ነው። ከዚህ የተወሰነ ግማሽ ማንኪያ የሚሆን ፍሬሽ ዛተር ጨምረናል። አሁን ደግሞ የሚያቃጥል ማለት ምንድነው? በርበሬ ማለት ነው። እሱን እንጨምራለን። አሁን እንደዚህ ግማሽ ማንኪያ የሚሆን ጨው በትንሿ ማንኪያ፣ እንደዚህ እናንተ ይመጥናል እንደምታዘጋጁት እንደ አትክልታችሁ ብዛት ማለት ነው። እኔ ልክ እንደዚህ ከጨመርኩ በቂ ነው ማለት ነው። አሁን እነዚህ 3 ባህራቶችን ጨምራለሁ። ፍልፍል አስወድ፣ ዛተርና ፍልፍል ሀር ጨምራለሁ። አሁን በደንብ አማስለዋለሁ፣ አቀላቅለዋለሁ ማለት ነው። ከቅመማችን ጋር ከጨመርነው ቅመም ጋር አትክልቱን አቀላቅለዋለሁ ማለት ነው። ወደ ፓርት 3 ለዶሮአችን የምናዘጋጀው ሶስ ይኖራል ማለት ነው። እዩት፣ በዚህ መልኩ አቀላቅለን እንደዚህ አዘጋጅተነዋል ማለት ነው አትክልታችንን። አሁን ዶሮአችን ጋር የምንጨምረው ሶስ እንሰራለን ማለት ነው። እናዘጋጃለን። እዚህ ጋር ዘይት ዘይቱን በዚህ መልኩ ዘይት ዘይቱን አዘጋጅቻለሁ እንደዚህ ማለት ነው። ባጀቱ ይሄን እንጨምራለን። እስኪ ለእናንተ ለማሳየት ያህል እኔ ዝም ብዬ መጨመር እችላለሁ፣ ግን ልክ በዚህ መጠን አንድ ማንኪያ ትንሽ አንድ ማንኪያ ከሩብ የሚሆን ያህል እንጨምራለን ማለት ነው። ይሄን
ኦኬ እዚህ ጋር በኋራቶችን አዘጋጅቻለሁ። ዛተር፣ ፍሬሽ ዛተር፣ ብላክ ፔፐር፣ ፍልፍል አስዋት ማለት ነው። እዚህ ጋር ሮዝሜሪ አዘጋጅቻለሁ። ልክ እንደዚህ መጠን ማለት ነው ጨምራለሁ። እንደዚህ ከጨመርኩ በኋላ ጨው መመጠን አያቅታችሁም ብዬ አስባለሁ። ዝም ብዬ እኔ ግምት ነው የማደርገው። ጨው ጨምራለሁ። እዚህ ጋር 1 ማንኪያ ሰማክ ማለት ነው ጨምራለሁ ማለት ነው። አሁን እናማስላለን በደንብ። ያላሳያችሁ ፍልፍል ሀር አልጨመርንም። ፍልፍል ሀር የሚያቃጥል ቃሪያ ማለት ነው፣ የሚያቃጥል በርበሬ ማለት ነው። እንዳይበዛ በትንሹ ልክ እንደዚህ ካደረግን ሩብ፣ በትንሹ ሩብ ማንኪያ የሚሆን ማለት ነው። መብዛት የለበትም ከአትክልታችን ላይ ስለጨመርን በጣም መቃጠል የለበትም ማለት ነው። እናንተ እንደምትፈልጉት እንዲያቃጥል እንዲሆን ከፈለጋችሁ ግማሽ ማንኪያ ማድረግ ይቻላል ማለት ነው። በነገራችን ላይ እዚህ ጋር ማለት ነው አትክልታችን ጋር ቲማቲም መጨመር ከፈለጋችሁ አሪፍ ነው፣ ጨምሩበት። 1-2 ራስ የሚሆን ቲማቲም መጨመር ይቻላል ማለት ነው። እኔ ጋር ስለማይፈልጉ ነው እንጂ ያው አንዳንዴ ሲሰራ እጨምራለሁ። ግን በጣም ተወዳጅ ምግብ ነው አትክልት፣ ለጤናም አሪፍ ስለሆነ ማለት ነው። ሰርታችሁ ሁላችሁም ትሞክሩታላችሁ ብዬ አስባለሁ። ኦኬ ውዶች፣ ለዶሮአችን ያዘጋጀነው ሶስ በዚህ መልኩ አዘጋጅቼ ጨርሻለሁ ማለት ነው። ያሳያችሁ ባህራቶች በመጨመር በነገራችን ላይ ከዚህ እኔ ዶሮ 1 ተኩል ዶሮ ነው ያዘጋጀውና አነስ ስላለ ያሳያችሁ ከዚህ 1 ማንኪያ ነበር 2 ማንኪያ በማድረግ አዘጋጅቻቸዋለሁ ማለት ነው። ሶሱ ማነስ ስለሌለበት ዶሮ በደንብ እዚህ ጋር እንዳልኳችሁ በደንብ አጥቤ ነው ያዘጋጀሁት። አሁን ወደዚህ ጋር ወደ አዘጋጀ ነው ያለው። ልክ እንደዚህ በማድረግ ወደ በደንብ እንትን ማለት አለባችሁ። እንደዚህ ያደረግን ወደ አትክልታችን እንጨምራለን ማለት ነው። እንደዚህ ማለት ነው። ኦኬ ውዱትዬ፣ እንግዲህ ሀርደላችንን በዚህ መልኩ ሶሳችንን ሀርደር በአራታችን አዘጋጅተን ዶሮአችንን እንደዚህ ባዘጋጀነው ሶስ በመጨመር ወደ አትክልታችን እንደዚህ አድርገናል ማለት ነው። አሁን ፓርት 2 ሰርተን ጨርሰናል። ፓርት 3 እንገባለን ማለት ነው። አሁን የምናዘጋጀው ሶስ እንትን ማለት ነው። ማጅን ተማውጥ ይሄን ሞቅ ባለ ውሃ አዘጋጅተን ከአትክልታችን ላይ እንጨምራለን ማለት ነው። የመጨረሻ ፓርታችን ነው። ዳይ ወደ ስራ። እሺ ውድ ሀገሬ ልጆች ወደ ፓርት 3 ገብተናል ማለት ነው። አንድ ካምል ይሄን ማድረግ ያለውኝ በዚህ መልኩ። አሁን የምንጨምረው ምንድነው ሞቅ ያለ ውሃ አንድ ኮፕ 1 ብርጭቆ ሞቅ ያለ ውሃ እንጨምርበታለን ማለት ነው። እና ትንሽ ጨው፣ ትንሽ ሳታበዙ ትንሽ ጨው በመጨመር ማቀላቀል ማለት ነው። ከሰራችን በደንብ እናማስለዋለን። ልክ እንደዚህ አዘጋጅተናል ሰልሳችንን። አሁን የምናደርገው ወደ አትክልታችን እና ወደ አዘጋጀነው ዶሮአችን መጨመር ይሆናል ማለት ነው። ልክ እንደዚህ ዶሮ ላይ መድፋት የለብንም። ያዘጋጀነውን ሶስ ወደታች መውረድ የለበትም። ልክ እንደዚህ ቀስ እያልን አትክልቱ ላይ ብቻ በማድረግ እሺ ውድ ሀገሬ ልጆች እንደዚህ አዘጋጅተናል ዶሮ በአትክልት ማለት ነው። እዩት እንደሚያምረው እንዴት እንደሚያምር ማለት ነው። እንግዲህ ተሰርቶ ሲወጣ ደግሞ እናያለን። ከ10 ደቂቃ በፊት ኦቭን ከፍቻለሁ ፍሩን ማለት ነው። አሁን አልሙኒየም ገስቲር በማልበስ ዶሮአችን በደንብ መብሰል ስላለበት ኦቭን እናለብሰዋለን ማለት ነው። እንትን ምንድነው ገስቲር አልሙኒየም እናለብሰውና ወደ ኦቭን እናስገባዋለን ማለት ነው። ልክ እንደዚህ አዘጋጅተናል። ዋው እንዴት እንደሚያምር ለይታ እንዲህ ካማረ ጣዕሙን አትጠይቁኝ።
አዘወትሬ የምሰራው ምግብ ስለሆነ በጣም ሰዎች የሚወዱት ምግብ ነው ማለት ነው። ለጤናም ተስማሚ ስለሆነ ቤታችሁ አልፎ አልፎ እንደዚህ መስራት ይቻላል ማለት ነው። አትክልት ጥሩ ነገር ነው። አትክልት አዘወትራችሁ ተመገቡ የሚል የኔ ምክር ነው። ሰምታችሁኛል። ዳይ አሁን ወደ ኦቭን እናስገባለን ማለት ነው። እዩት ውዶች፣ አሁን እንደዚህ አልሙኒየም እንደዚህ አልብሰን ኦቭን ውስጥ አስገብተነዋል ማለት ነው። ቢያንስ ከ30 እስከ 40 ደቂቃ ባለው ይበስልልናል ማለት ነው። ተመልሼ እመጣለሁ ወደ እናንተ። ከበሰለ በኋላ እንገናኝ። መልካም ቆይታ። ውድ ሀገሬ ልጆች ተመልሼ መጥቻለሁ። እዩት፣ ምግባችን በዚህ መልኩ ደርሶልናል። በጣም የሚያምረው እዩት። በጣም አሪፍና የሚጣፍጥ ምግብ በዚህ መልኩ አዘጋጅተናል ማለት ነው። ይሄው 30 ደቂቃ የሚሆን ከታች ነበር ኦቭን የከፈትኩት ማለት ነው። ለ10 ደቂቃ የሚሆን ደግሞ ከላይ አብስያለሁ በዚህ መልኩ። ልክ እንደዚህ በቂ ነው ማለት ነው። እዩት፣ እንደዚህ በቀላሉ አሪፍ ምግብ ማዘጋጀት እንችላለን። ስለተከታተላችሁኝ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆን። አስተያየታችሁን ኮሜንት ጋር ጻፉልኝ። ላይክ ሼር ማድረጋችሁን አትርሱ። ቸርን ሰንብት። በድጋሚ እስከምንገናኝ ሰላም ሁኑልኝ።